ሰላም ጤና ይስጥልን የተወደዳችሁ አድማጮቻችንና ተመልካቾቻችን ዛሬ ልዩ ዝግጅት ይዘን ቀርበናል። የሲዳማ ሕዝብ ከ150 ዓመት ትግል በኋላ በቅርቡ የራሱን እድል በራሱ ወስኗል። ዛሬ ደግሞ ከዞን ወደ ክልልነት ያድጋል። እንግዲህ የብሔሩን ተወላጅ ይዤ ቀርቤያለሁ። ዛሬ ወይዘሮ ብዙነሽ መሰረት የኢፌዴሪ ባህልና ቱሪዝም ሚኒስቴር ዴኤታ፣ እንኳን በደህና መጡ። እንኳን ደህና ቆያችሁ። እንግዲህ ለሲዳማ ተወላጆች የደስታ ቀን ነው። እንዲሁም ለሲዳማ ብሔር ደጋፊዎች እንዲሁም ለፌዴራሊስት ኃይሎች ዛሬ የደስታ ቀን ነው። እስኪ ደስታችሁን እንዴት ነው የምትገልጹት? በተለይ ደግሞ ይሄን ጉዳይ ስትከታተሉ ነበር፣ እርሶ እንዴት ይገልጻሉ? በቅድሚያ በጣም አመሰግናለሁ የኦ.m.n ቴሌቪዥን እለቱን በማስመልከት ልዩ ዝግጅት በማዘጋጀቱ በራስና በብሔረሰቡ ስም ማመስገን ፈልጋለሁ። እንደገለጽከው የሲዳማ ብሔረሰብ ሲዳማ ሕዝብ ላለፉት በርካታ ዘመናትና ዓመታት ይሄንን ትግል ሲያደርግ ትልቅ መስዋዕትነት እየከፈለ የቆየበትን ድል ዛሬ የሚቀዳጅበት ቀን ነው። ይሄ ለሲዳማ ብሔረሰብ ለሲዳማ ሕዝብ እንዲሁም ሲዳማን ለሚወድ ወዳጅ ሕዝቦች እና ብሔረሰቦች የኢትዮጵያ ሕዝቦች በሙሉ ልዩ የደስታ ቀን ነው። በዚህ የደስታ ቀን ምን ብለን ደስታችን መግለጽ እንዳለብን ሁሉ እስከሚጠፋን ድረስ ደስታ የሚሰማን ቀን ነው። እጅግ በጣም ህዝቡም ወጣት፣ ሽማግሌ፣ ህፃን፣ አዋቂ፣ ሴት፣ ወንድ ሁሉም በጉጉት የሚጠብቀው ቀን ላይ ነው ዛሬ የደረስነው። ይህንን ቀን ላደረሰን ያ ሁሉ መስዋዕትነት ተከፍለው መስዋዕትነት የከፈሉ ሰዎች ዛሬን ያላዩት ይህን ቀን ለማቀዳጀት ለብሔረሰቡ ለህዝቡ ነውና እነሱ አላዩም። ለነሱ ትልቅ ክብርና ምስጋና አለኝ። እንዲሁም ደግሞ እዚህ ቀን ላደረሰን ለፈጣሪያችን ለአምላካችን ትልቅ ምስጋናና ክብር ማቅረብ ፈልጋለሁ። ይህንን ቀን ላሳየን ይሄ የደስታችን ቀን ነው። በዚህ በኮቪድ-19 በኮሮና ወረርሽኝ ምክንያት እንደዚህ በምንፈልገው ልክ በምንፈልገው መጠን ደስታችንን ሰለብሬት ለማድረግ አንችል ይሆናል። ግን ትልቅ ደስታ ትልቅ ሀሴት የምናደርግበት ቀን ነውና የሲዳማን ብሔር ብቻ ሳይሆን የሲዳማን ብሔር የሚወድ የሚደግፍ ይህን ትግል ደግሞ አብረውን ሲታገሉ የነበሩ ሲያግዙን ሲደግፉን የነበረው ህዝብ በሙሉ እንኳን ደስ ያለን እንኳን ደስ ያላችሁ ማለት ፈልጋለሁ። ጥሩ። እንግዲህ የኦ.m.n ቡድን ወደ አዋሳ ሄዶ አንዳንድ የአዋሳ ነዋሪዎችን ለማነጋገር ሞክሮ ነበር። ቀኑ ረዘመብን፣ የደስታ ቀኑ እንደገና ደግሞ ቃላት ያጥሩናል የሚሉ ነገሮች ነበሩና ግማሾቹ በሚችሉት ቋንቋ ሲገልጹ ነበር። ምናልባት የሲዳማ ብሔር ተወላጅ በመሆንሽ በዚሁ አጋጣሚ በብሔሩም ቋንቋ ደስታሽን ብትገልጪ። ተቾ ባረራ ሂቶ ኤሊኖሞሮ አንፎሞ ሂቶ ያናሳኤና ተቾ ባራ ካሊቂ ኤናንኬ ኤሊኖሞ ኮኒ ባረራ ዋጋ ከፋልቱሪ ኦሶንከ ኢላማንከ ጃጃቡ ሺማዱ ወጣት ጃጃቡ ገሩ ባሉ ዋጋ ከፋሌና እድለኛ ከነ ተቾራ ኤሊኖሞ ማንካኒ ተቾታ ላኖሞ ተቾታ አንፎሞ ማጋኖ ወያ ገላት ኢሎ ተነ ባራ ኤሊሾን ከራ ወያ ገላት ኢሎ ሀዋላ ጊድኖሞ ሀዋል ታሽኖንከ ማንንከራና ጎሳንከራ ኮነ ባራ ተቹ አድኔ ሞሃና ዳገው ካዩ አድኔ ተነ ካዩን ካይ ወላጶት የለውን ሳሞራ ሚቴን ካናሞራ ባሩ ኢሎን ከራ ኮኒ ባረራ ሀዋል ኢሊሽንከ ጣኑ ሀዋል ታሽይንከ ሀዋል ሀጊድኖ ሞየማ። ጥሩ። እኔ መማር አለብኝ ይሄን ቋንቋ። አዎ፣ በጣም ደስታ መግለጽ ዛሬ በጣም ከባድ ነው። ዛሬ ወደ ሚዲያም መቅረብ በጣም ከባድ ነው። እንዴት ገልጽ ደስታውን እንደምንገልጽ አላቅም። ለዚህ ቀን የተሰዉ ብዙዎች አሉ። እቺን ቀን ማየት ሳይችሉ የሄዱ ወጣቶች አሉ። ብዙ ነገር ነው የሚደበላለቅብህ እቺን ቀን ስታስብና ለዛ ነው ደስታችን ሁለት አይነት ስሜት እየሆነብኝ ያለው። እንግዲህ በተለይ በከፍተኛ የስልጣን እርከን ላይ ያላችሁት እንግዲህ ወይዘሮ ብዙነሽ እርሶ የፌዴራል የባህልና ቱሪዝም ሚኒስቴር ዴኤታ ነዎትና በዚህ ትግል ውስጥ በተለይ በፌዴራል ውስጥ ያላችሁ ከፍተኛ ባለስልጣናት የተጫወታችሁት ሚና ምን ይመስላል? ይሄንን ትግል ለማካሄድ ያው እከሌ ከከሌ በሚባል ደረጃ ሳይሆን
ሁሉም የብሔረሰቡ ተወላጅ የራሱን አስተዋጽኦና የሚችለውን በየደረጃው ሲያደርግ ቆይቷል። ግንባር ቀደም ሆኖ ደግሞ ሲያታገሉ የነበሩ ከፍተኛ አመራሮቻችን አሉ። ዛሬም በፌደራል ደረጃ ያሉ ክልሉም ደረጃ በቀድሞ ክልል በስራ ኃላፊነት ቦታ ላይ ያሉ አሉ። በዞኑ በወረዳ እንዲሁም ደግሞ ትልቁንም ድርሻ ወስደው ሲታገሉ የነበሩ ወጣት ልጆች አሉ። ሴቶች፣ ወንዶች ሁሉም እንደምታስታውሰው ጋዶ 1 ጋዶ 2 የተባለ ጋዶ 3 የተባለ ስሜት ሰጠው ይደረግ የነበሩ የትግል ስልቶች ላይ የወጣቶች ትግል ነበረ። የሴቶች ፉራ ጋዶ ተብሎ የሴቶች በፉራ በንግስት ፉራ የተሰየመ ፉራ ጋዶ ነበረ። በዛ ጋዶ ላይ እኛም ተገኝተናል። ከፌደራል እስከ ታች ወረዳ ድረስ ያሉ አመራር አካላት፣ ወጣቶች፣ ሴቶች ሁሉም ሴት የተገኘበት ሁኔታና ድምጻችን ያሰማንበት ሁኔታ ነበረ። እሱ ብቻ ሳይሆን በሚደረጉ መድረኮች በሚካሄዱ ጉዳዮች ላይ የሲዳማ አመራሮች ከጥንትም ጀምሮ ቀድሞም የነበሩትም ቢሆን አሁን ድረስ የሚያሉት በየደረጃው ያሉ ድምጻቸውን ሲያሰሙ በተለያየ መንገድ ግን በተለያየ ሁኔታ ድምጽም ሲታፈን ያንን ሁሉ ውጣ ውረድ እያለፉ ነው እዚህ የደረሱትና ዛሬ ይህን ትግል ደግሞ በዋናነት ግንባር ቀደም ሆነው በከፍተኛ አመራር ደረጃ ያሉት ስልቱንም አደረጃጀቱንም የትግል ሁኔታውንም ሲመሩ ሲተገበሩ የነበሩ አሉ። ዛሬም ለነዚህ አመራር፣ ለነዚህ ወጣቶች፣ ለነዚህ ሴቶች ለሁሉም ከልብ የሆነ በሲዳማ ብሔረሰብ ስም ትልቅ አክብሮትና ምስጋና አድናቆት ነው ያለኝ። ለህዝባቸው ላደረጉት ትግል ለህዝባቸው ለከፈሉት ዋጋ እግዚአብሔር ብድሩን ይክፈላቸው ነው ብለው ጥሩ ነው። ግን እነኚህ ከተለይ ከፍተኛ ባለስልጣናት እንግዲህ ሬፈረንደሙ እንዲሳካ ያደረጉ አንዳንድ ተወሰኑ ባለስልጣናት ከዛ ቦታ ላይ ገለል የተደረጉበት ሁኔታ ነው ያለው። እሱ ለምን መስለውታል? ትግል ከባድ ነው። ያው እንደምታውቀው ትግል ከባድ ነው። ትግልን ስታደርግ የተለያዩ መስዋዕትነትን እየከፈልክ ነው። ለህዝብህ ለወገንህ ታግለህ ህዝብ የሚጠቀምበትን ነገር ስታመጣ የተለያዩ መስዋዕትነትን ከፍለህ ነው የምታደርገውና እነዚህም አመራሮች በተለያየ ደረጃ ያሉ የተለያዩ መስዋዕትነቶችን እየከፈሉ መጥተዋል። ዛሬ መስዋዕትነታቸው ፍሬ ውጤት ነው እና የቀረብ ነው። ከመስዋዕትነት አንዱ ነው ይሄ አሁን ያነሳው ጉዳይና እንደዚህ እየከፈሉ ይመጣሉ። በጣም ደስ የሚለው ነው ደግሞ ኩራት የሚሰማ ይህንን የከፈሉትን መስዋዕትነት ህብረተሰቡ፣ ብሔሩ፣ ወገኑ፣ ህዝቡ ጠንቅቆ ያውቃል። ለዚህም ሁሉ ጊዜም ለነዚህ አመራር ክብር ይሰጣል። ለሰሩት ዋጋ ለከፈሉት መስዋዕትነት ደግሞ እውቅና ይሰጣል። ይሄ በጣም ደስ ሊለን የሚገባና እነሱም በዚህ የሚኮሩበት የሚደሰቱበት ሁኔታ ነው ያለውና ይሄ በትግል ሂደት ውስጥ እያጋጠመ እያለፍክ የምትመጣው ፈተና ነው የሚሆነው። እንግዲህ ወይዘሮ ብዙነሽ ፊቼ ጨምባላላ ላይ ነበር አዋሳ ያን የተገናኘ ነው። እዛ ላይ እንደ አንድ ከፍተኛ የመንግስት ከፍተኛ ባለስልጣን ሳይሆን እንደ ማንኛውም ተራ ሰው ሲያስተናግዱ ነበር። በተለይ ይሄ ምግቡን ምንድነው የሚባለው ሻፌታ ጉርሰም ይሄን ሁሉ ሲያስተናግዱ ነበርና አሁን እንደዛ አይነት ድል ብገኝ በዚህ በሴሌብሬሽኑ የድል ቀን በምን መልኩ ነው እንግዲህ የሚያስተናግዱት? እንዳልከው እኛ ቤተኛ ነን። ቤተኛውም ስልጣን ላይ እርከን ላይ ብንቀመጥ ከፍተኛ ስልጣን ደረጃ ላይ እርከን ላይ ብንቀመጥም የብሔሩ ተወላጆች የሚያከብሩትን ባህላዊ ሴቶችና ብሔሩን የሚመለከቱ ማንኛውም ጉዳዮች ላይ ባለቤት ሆነን የመጣውን እንግዳ ዝቅ ብለን አስተናግደን የብሔሩ መገለጫ ትልቁ ይሄ ስለሆነ የህዝቡ መገለጫ ይሄ ነው። አቃፊነቱ፣ እንግዳ ተቀባይነቱ፣ ማስተናገድ፣ ማብላት፣ ማጠጣቱ፣ ያለውን ነገር ማካፈሉ፣ እንግዳን ማክበሩ ይሄ ልዩ መታወቂያውና መገለጫው ነው ለሲዳማ ህዝብ። ስለዚህ ይሄንኑ ነው እኛ የሚያደርግነው። ያደግንበትን ነው የተለየ ነገር አላመጣንም። ቤተሰቦቻችን ጋር ስናድግ ከአካባቢያችን ያየነው የወረስነውን ዝቅ ብሎ ማገልገልንና እንግዳን መቀበልን ነው ያሳየነው። ሁሉ ጊዜም በፊቼ ጨምባላላ በምንወደው በዓል ላይ እንደዚሁ ነው የመጡትን እንግዶች ከተለያየ ቦታ የሚመጡትን ከሀገር ውስጥ ከሀገር ውጭ የሚመጡትን የምንቀበለው የምናስተናግደው። አሁን ደግሞ በዚህ በክልሉን በማግኘታችን ውስጥ ያለው የተለያዩ ዝግጅቶች በሚኖርበት ጊዜ ከዚህ በተሻለ ሁኔታ ልናስተናግዳችሁ ልንቀበል ልናበላ ልናጠጣ ባህላችንን ወጋችንን እሴታችንን ያለንን ሀብታችን ልናሳያችሁ ዝግጁ ነን ማለት ነው። ጥሩ እንግዲህ አሁን እንግዲህ ከክልልነት ጥያቄያችሁ ምላሽ አግኝቷል። ዛሬ የደስታ ቀናችሁ ነው። ይሄ
እንግዲህ ከላይ ከባለስልጣን ከፍተኛ ባለስልጣን እስከ አርሶ አደር ወጣቱ ሁሉም የህብረተሰብ ክፍል ተባብሮ ለዚህ ድል መብቃቱ ምን ያስተምራል? ከዚህ ሌሎችስ ምን ይማራሉ? እንደምታውቀው የደቡብ ክልል ሲመሰረት ከትንሽ ቁጥር ጀምሮ ከፍ ያለ አሁን ባለበት ሁኔታ 56 ብሔር ብሔረሰቦች በአንድ ክልል የተደራጁበት ሁኔታ ነው ያለው። ይሄ የሲዳማ ህዝብ ራሱን በራሱ የማስተዳደር መብቱን ህገ መንግስታዊ መብቱን እና የፌዴራሊዝም ስርዓቱ የሰጠውን ህገ መንግስታዊ መብት ለመጠቀም እና ኤክሰርሳይዝ ለማድረግ በርካታ ትግሎችን ሲያደርግ ቆይቷል። ሰላማዊ የሆኑ ትግሎችን ሲያደርግ ቆይቶ ነው እዚህ የደረሰው ዛሬ። በጣም በሚገርም ሁኔታ በኢትዮጵያ ታሪክ ብዙ የዓለም ሚዲያዎች የዘገቡት የሬፈረንደሙ ስነ ስርዓት ሁላችሁም እንደዘገባችሁት የምታስታውሱት ነው። በኢትዮጵያ ታሪክ የዲሞክራሲያዊ ስርዓት ኤክሰርሳይዝ የተደረገበትና ትልቅ እውቅና የተሰጠውን ያንን ድል ተቀናይተው ያለፈ ብሔረሰብ ነው። ስለዚህ ሌሎችም ይህንን እንደዚህ አይነት ራስን በራስ የማስተዳደር መብት ለመጠቀም የሚጠይቁ ወንድም ብሔር ብሔረሰቦቻችን የደቡብ ክልል ላይ ያሉትም ሌሎችም አካባቢ ያሉት እንደዚህ አይነት ራስን በራስ የማስተዳደር መብት የሚጠይቁ ከሲዳማ ብዙ ነገር መማር አለባቸው ላለሁና ትግስትን እልህ አስጨራሽ የሆኑ ትግልን በዚህ ውስጥ ደግሞ በሰከነ ሁኔታ አንድነትን ጠብቆ የተለያዩ አንድነትን ሊሸረሽሩ የሚመጡ አጀንዳዎችን አቻችሎ አንድነትን ጠብቆ በየትኛውም ጉዳይ ከአንድነቱ ውጪ መራመድ እንደማይቻል አስገንዝቦ አንድነቱን ጠብቆ ዛሬ ለዚህ ድል የበቃ ትልቅ ብሔረሰብ ነውና ከዚህ ብሔረሰብ ትልቅ ትምህርት እና ልምድ መቅሰም አለበት ሌላውን ብሔረሰብ ብዬ ነው መልእክት የማስተላልፈው። እንግዲህ እርሶ በዛ መልኩ ይገልጻሉ። ሌሎች ደግሞ የሲዳማ ከደቡብ ክልል መውጣት አካባቢውን ይሸረሽራል፣ የፖለቲካ ላንድስኬፑን ይቀይራል። የአዋሳውን ጉዳይ ደግሞ የአዋሳ የሲዳማ ብሔር ብቻ ሳይሆን ሌሎችም አንጡራ ሀብት ያፈሩበት አካባቢ ስለሆነ ይሄ አካሄድ እንደውም ትንሽ ለሀገሪቷ ፖለቲካ አደጋ ይደቅናል ብለው ምሰጉም አሉ። እርሶ ምን ይላሉ? ይሄ በጥናት የተረጋገጠ ነው የመጣው። እንግዲህ የሲዳማ ብሔረሰብ ጥያቄ እንዲሁ በግብታዊነት በኦሎፍ ሰደን የተመለሰ አይደለም። እየተጠና እየታየ እንዴት መደራጀት ይችላል የቀረው የህብረተሰብ ክፍል ወይም ብሔር ብሔረሰቦች እንዴት መደራጀት ይችላሉ የሚለውን ጥናት ተጠንቶ ነበረ። ከጥናቱ መነሻም እንደምታውቀው በቅርቡ 2-3 መድረኮች ተካሂደው የተለያዩ ኮሚቴዎችም የምሁራንም ምክር የተወሰደበትና ኮሚቴዎችም ተደራጅተው እየሰሩ ያሉበት ነው። በሰከነ ሁኔታና በበሰለ ሁኔታ ይሄንን የበላይ አመራር የሲዳማን የቆየ ጥያቄ በመለሰበት አግባብ የብልጽግና ፓርቲን የሚመራው የከፍተኛ አመራር ከፊት ሆኖ እየመራው በአግባቡ ጥያቄዎች ሌሎች ብሔር ብሔረሰቦችም ጥያቄዎች እንዲመለሱ የሰራ ያለበት ሁኔታ ነው ያለው። መስራት ብቻ ሳይሆን አሁን ወደ መስማማት ወደ መግባባት ወደ ጥሩ ደረጃ የደረሰበት ሁኔታ ነው ያለው። ይሄ ሂደቱን ጠብቆ የያዘው አካል በያዘበት አካሄድ የሚሄድ ሆኖ እያለ ላነሳኸው የሲዳማ ብሔረሰብ በክልል በመደራጀቱ ለአካባቢው ብሔረሰብ ትልቅ ብልጽግና፣ አብሮነት፣ አንድነት፣ አብሮ ማደግ፣ ልምድ መለዋወጥ ከሲዳማ ብሔረሰብ ወይም ከአዋሳና ዙሪያው የሚገኙ ትሩፋቶችን የጋራ አድርጎ ሲዳማ ዛሬ ብሔረሰብ ክልል ሲሆን ሌላውን ሊገፋ ሌላውን ከአዋሳ ከተማ ሊያባርር ብቻዬን ልኑር ብቻዬን ልብላ ብቻዬን ላልማ ብቻዬን ልስራ ሊል አይደለም። የበለጠ ከዚህ ቀደም ከነበረው የበለጠ አቃፊነቱንና የብሔረሰቡን ታሪካዊና ባህላዊ እሴቱን አጎልብቶ ከነዚህ ብሔር ብሔረሰቦች ጋራ በጋራ ሆኖ አዋሳንም ሆኖ ሌሎች አሁን ዞን ሆኖ የሚፈጠሩ ከተማ አስተዳደሮች አሉ። እነዚህንም አብሮ በጋራ የሚያለማበትና የሚያበለጽግበት የሚያሳድግበት ሁኔታ ነው ያለው። የሲዳማ ክልል ሆኖ መውጣት ለየትኛው ብሔር ብሔረሰብ ስጋት ሊሆን አይገባም። ስኬት ነው። ከስኬቱ አብሮ መብላት አብሮ መቋደስ ነው የሚቻለው። ሲዳማ ሲለማ ሲዳማ ሲበለጽግ ሲዳማ ሲያድግ በኢኮኖሚያዊ ማህበራዊ ጉዳይ ሲያድግ ሌላውም እንደዚሁ አብሮ የሚያድግበትና ሲዳማን በሌላው ደግሞ ያለውን ነገር የሚያካፍልበት ሁኔታ ነው የሚፈጠረው ማለት ነው። ምንም ስጋት አይኖርም። ጥሩ እንግዲህ ክቡራና ክቡራት ተመልካቾቻችን አሁን እያወራን ያለነው ከወይዘሮ ብዙነሽ መሰረት የኢፌዴሪ ባህልና ቱሪዝም ሚኒስትር ዴታ ናቸው። ዛሬ የሲዳማ ህዝብ ከዞን ወደ ክልልነት ይሸጋገራል። ይህንን ምክንያት በማድረግ ደስታቸውን ለመግለጽ ነው እዚህ ስቱዲዮ የሚገኙት። እንግዲህ ወይዘሮ ብዙነሽ የሲዳማ ህዝብ ሬፈረንደም ካደረገ ብዙ ጊዜ ሆኖታል።
ግን በመፈለግበት ፍጥነት ስልጣኑን አልተሰጠውም የሚል ነገር አለና ቅሬታም አለ። ከዛ ጋር በተያይዘው ሰዎች የታሰሩበት ሁኔታ ነው ያለውና ይሄ መዘግየት የብሔሩን ተወላጆች ትንሽ ቆጣ አስደርጓል። እርሶንስ? ያው በውስጥህ እንዲሆንልህ የምትፈልገውን ነገር ስትጠይቅ አግባብነት ባለው ትግስትን በተላበሰ ከመጣንበት ሂደት አይበልጥም። እንደገለጽከው ከ150 ዓመት ታሪክ በላይ አይሆንም። ስለዚህ ደርሶ ያለን ነገር እንዲያልቅ በምታደርገው መንገድ በየትኛውም በቻልከው መንገድ ሁሉ የገፋህ እየጠየቅ በበሰለ አግባብ በሰለጠነ አግባብ እየጠየቅ ነው የምትጠብቀው። ይህንኑ ትግስት ነው የሲዳማ ህዝብ ያደረገው፣ አመራሩም ይሄን ያደረገው። ግን በየመድረኩ በተገኘው መድረክ ሁሉ ይህንን በማንጸባረቅ ነው የቆየ ነው። ጥያቄው በአግባቡ ተስተናግዶ ሪፈረንደም ተካሂዷል። ሪፈረንደም ከተካሄደ በኋላ ደግሞ ቀጥሎ ያለው ስቴፕ በጣም ዘግይቷል። ይሄ ደግሞ በህብረተሰቡ ጋርም ህዝቡ ጋርም እየቀሰቀሰ ያለው ቁጣ በአግባቡ ሊስተናገድ ይገባል፣ ሌላ ችግር ሳይፈጠር የሚለውን ሁሉም አመራር ሲያነሳ፣ ሁሉም የብሔረሰቡ ተወላጅና ወጣቶችን በተለያዩ ሶሻል ሚዲያዎችን በተገኘው አጋጣሚ ሁሉ ሲያነሳ ነው የቆየው። ይሄንን ትግስት አድርጎ ቆይቷል። አሁን ደግሞ ጊዜው ሰዓቱ ደርሶ ለርክክብ በቅተናል ማለት ነው። ሲዳማ ይህንን ጊዜም ሲጠብቅ የትኛውም ጉዳይ ሲጠብቅ አንድ መርህ ላይ ቆሞ ነው። ይሄው መርህ ምንድነው? የፌዴራሊዝም ስርዓቱ እንዳይናወጥ እንዳይናጋ ስርዓቱን ጠብቆ እየሄደ የህብረ ብሔራዊነቱን ጠብቆ ኢትዮጵያዊ አንድነቱን የሚጠብቅ አንድም ቀን በኢትዮጵያዊ አንድነቱ የማይደራደር በብሔር ብሔረሰቦች እኩልነትና ነጻነት አንድነት ህብረ ብሔራዊነት የማይደራደር ህዝብ ነው። ስለዚህ ይህንን በማናጋ ሁኔታ ጥያቄዎችን ሲጠይቅ ቆይቶ ትግስቱን አድርጎ በስልትና በሰለጠነ አግባብ ጥያቄው ዛሬ ተመልሶለት በደስታ ላይ ነው ያለውና ይሄ ደስታ ነው ዛሬ የሚሰማን። እንኳን ደስ አላችሁ። አሁን በድጋሚ ግን እርሶ በዚህ መልኩ ይግለጹ እንጂ ለህብረ ብሔራዊነቱ ለኢትዮጵያ አንድነቱ ወሳኝ ነው ብለው ብናገሩም አንዳንድ ወገኖች ግን በተለይ የአንድነት ተምሳሌት ነው እየተባለ የምንነገረውን ደቡብን በክልል መሸርሸር አገሪቷን አንድነት አደጋ ላይ ይጥላል ብለው ይሰጋሉ። ሲዳማዎች ለዚህ ምን ዋስትና ትሰጣላችሁ? ያለንበት ስርዓት ፌዴራሊዝም ስርዓት ነው። የፌዴራሊዝም ስርዓት ደግሞ ዋና ምሰሶ የሆነው ህገ መንግስታዊ መብቶችን ጠይቆ በተሰጠው መብት ከህገ መንግስቱ ማዕቀፍ ሳይወጣ የራስን መብት ራስን በራስ ማስተዳደር መብትን ነው የሲዳማ ህዝብ የተጠቀመው፣ ሌላውም እየጠየቀ ያለው። ይሄ እንደውም ህብረ ብሔራዊ አንድነት ወይም ፌዴራሊዝም ስርዓቱ ላለመሸርሸሩ ዋና ማሳያ የሚሆነው ዛሬ የሲዳማ ህዝብ በብሔር መደራጀቱ ነው። በብሔር መደራጅበት እንጂ በአቅጣጫ ወይም በሁኔታዎች በጂኦግራፊ የተካለለበት አይደለም ሁኔታ ያለው። ይሄ ማለት የፌዴራሊዝም ስርዓቱን ተግባራዊነት ማረጋገጫ ነው የሚሆነው የሲዳማ ህዝብ ዛሬ ተቀዳጀው። ስለዚህ ይሄ አንድ ብሔረሰብ ራሱን በራሱ ማስተዳደሩ ራሱን ማንነት አውቆ ኢትዮጵያዊ አንድነቱን መጠበቁ ለሀገር ስጋት የሚሆንበት ሁኔታ የለም። አንድም ስጋት ይሆናል የተባለው ለምሳሌ ቋንቋን እንውሰድ። ሲዳማ እንግዲህ አሁን ክልል ሆኖ ሲወጣ የራሱን ቋንቋ ይጠቀማል። ኦሮሚያ የራሱን፣ ሶማሌ እንደዚህ እነኚህ በተለይ የአንድነት ኃይሎች ወይ ደግሞ አሃዳውያን የሚባሉት ህዝቡ የሚግባባበት ቋንቋ ልጠፋብን ነውና እንደዚህ አይነት ክልሎችን ወይ ደግሞ ራስን በራስ ማስተዳደር ብለው ለሚጠይቁ ለነ ሲዳማ ሁሉ ክልልነት መስጠት ትክክል አይደለም ብለው ይከራከራሉ። የቋንቋን ነገር ስናነሳም እንደውም አሁን ቋንቋ በፊት ከነበረበት አሃዳዊ ከተባለ በፊት የነበረውን አሃዳዊ ሊባል የሚችለው የፌዴራል ቋንቋ አንድና አንድ አማርኛ ብቻ የሆነበት ሁኔታ ነው የነበረው። ዛሬ ያለው ግን የብልጽግና ፓርቲ ለዘመናት የቆየውን ሲንከባለል የቆየውን የቋንቋዎች ማደግ፣ መልማት፣ መበልጸግ በሚያረጋግጥ ሁኔታ 4 የፌዴራል ቋንቋዎች እንዲኖሩ የፈቀደበትና በዚህ አጋጣሚ የሲዳማ ክልልም ራሱን አደራጅቶ ክልል ሆኖ ተደራጅቶ ቋንቋውን የክልሉ ቋንቋ አሁን ሲዳምኛ ነው። ሲዳምኛ የክልሉ ቋንቋ ሆኖ አልቆ ቢሆን ኖሮ ይሄ ላውንች ሲደረግ ወይም በቅርቡ የጸደቀው የቋንቋ ፖሊሲ ሲጸድቅ አንዱ ሲዳምኛ ሆኖ ነው የሚገባ። አሁንም እነዚህ ሂደቶች የሚቀጥሉ ነው የሚሆኑት። ይሄ ድል ነው ያለው አሁንም። ስለዚህ እነዚህ መሆናቸው ቋንቋዎች መልማታቸው ማደጋቸው ብሔሩ በቋንቋው ባህሉን ታሪኩን
እና የሚፈልገውን ጉዳይ ማሳደጉ ለየትኛውም አካል ለየትኛውም አንድነትን ለሚፈልግ አካል ስጋት ሊሆን አይገባም። ቋንቋውን ማሳደጉ አንድ አካል ራሱን ባህል ቋንቋ ታሪክ አውቆ ነው የሌላውን ቋንቋ ባህል ታሪክ ማወቅ ያለበት። ስለዚህ ሲዳማም የራሱን ቋንቋ ባህል ታሪክ አሳድጎ የሌላውን ቋንቋ ይማራል ያውቃል። ኦሮምኛንም አማርኛንም አፋርኛንም ትግርኛንም ሶማሊኛንም የትኛውንም ቋንቋ ይማራል ያውቃል ማለት ነው። ጥሩ እንግዲህ ወይዘሮ ብዙነሽ እንደምቸኩሉ አውቃለሁኝ። ለሰጡኝ ጊዜ በጣም አመሰግናለሁኝ። ግን መጠየቅ ያለብኝ ጥያቄ አለ። አሁን እንግዲህ ዛሬ የሲዳማ ህዝብ የክልልነት ጥያቄውን እውን አድርጎ አግኝቷል። ይሁን እንጂ ሪፈረንደሙ ጋር በተያያዘ ብዙ ሰዎች ተገለዋል፣ ብዙ ሰዎች ታስረዋል እና በተለይ አሁን የክልልነት ጥያቄ ምላሽ ባገኘበት ሰዓት በርካታ ወጣቶች ለዚህ እውን መሆን የታገሉ እስር ቤት ይገኛሉ። ለነኚህ አይነት ወጣቶች በተለይ የብሔሩ ተወላጆችና ባለስልጣናት ምን እያደረጋችሁ ነው? ምን አስተያየት ሳለዎት? ቆንጆ ጥያቄ ነው። ይሄ የሁሉም ብሔሩ ተወላጆችና የታሰሩ በእስር ቤት ያሉትም ቤተሰቦች ጥያቄ ነው። አንድም ቀን ያልተቋረጠ ጥያቄ ነው። እንደገለጽኩት ለዚህ ቀን ብዙዎቹ ዋጋ ከፍለዋል፣ መስዋዕትነት ከፍለዋል፣ ህይወታቸውን ያጧሉ። በተለያየ ጊዜ ደግሞ በእስር ያሳልፋሉ። አሁንም ከዚህ ጋር በተያያዘ በነበረው ሁኔታ እስር ቤት ያሉ አመራሮችም ወጣቶችም ትልቅ ሰዎችም ሴቶችም ጭምር ያሉበት ሁኔታ ነው ያለው። ይሄንን ስርዓት ባለው መንገድ የሚፈታውን አካል ሁኔታቸውን አይተው ውሳኔ የሚሰጠውን አካል እየጠየቅን ያለ ነው። በተለይ ፌዴራል ላይ ያለን አመራሮች በየጊዜው ጥያቄያችንን ለሚመለከተው አካል እየጠየቅን ያለ ነው፣ እያቀረብን ያለ ነው። ጥያቄያችንም ደግሞ በሂደት እየተስተናገደ ነው ያለው። እውነቱን ለመናገር የፌዴራል ጠቅላይ አቃቤ ሕግና የፌዴራል ከፍተኛ ፍርድ ቤቶች ይህን ጥያቄ ባለፈው አንስተን መጀመሪያ ላይ የነበሩ በርካታ የታሰሩ ወጣቶች ነበሩ። ከፊት ሆነው ይህንን ትግል ሲመሩ የነበሩና እስር ቤት የነበሩ እነዚህ እንዲፈቱ እንዲለቀቁ ተደርጓል። ከነሱም ጋር ተያይዘው የታሰሩ ሌሎችም እንደዚሁ ትግሉ ላይ የነበሩ በርካታ ወጣቶችና አመራሮች ከእስር እንዲፈቱ ተደርጓል። አሁንም ቀሪዎቹን እየጠየቅን ነው ያለነው። ሂደቱን ደግሞ በጥሩ ሁኔታ ነው። አልዘገየም። ያው የህግ ሂደት የራሱን ሂደት ጊዜ ሊወስድ ይችላል። እኛም ዘገየ ብለን ነው እየጠየቅን ያለነው። መፈታት ያለባቸው በተለያየ ህመምም ውስጥ ያሉ ችግሩም ውስጥ ያሉ የጤና እክልም እያጋጠማቸው ያለ አሉ። እሱም ብቻ ሳይሆን አሁን ያለንበትን የወረርሽኝ ጊዜ እንደሆነ እናውቃለን። በወረርሽኑ ደግሞ አንድ አካባቢ ታጭቆ መቀመጥ፣ በማይመች ሁኔታ ውስጥ ማደር መዋል ወረርሽኑ ለማስፋፋት የራሱ የሆነ አስተዋጽኦ አለው። እነዚህ አካላት በዚህ ወረርሽኝም እነሱ ብቻ ሳይሆን ሌሎችም እንደዚሁ አይነት በፍርድ ሂደት ላይ በማረሚያ ቤቶች ያሉ ወገኖቻችን ይህንን የፍርድ ሂደት የተከተለ መውጣት እንዳለባቸው የተለያዩ አካላት ጋራ ውይይት የተደረገ ነው ያለው። ይሄም ደግሞ የሚሰጠው አካል ሂደቱን እያየ በየጊዜው እየለቀቀ ያለበት ሁኔታ ነው ያለው። የሲዳማም አመራሮችና ወጣቶች በዚህ ሂደት ይታዩልናል ብለን ተስፋ እናደርጋለን። ጥሩ። እስኪ እንግዲህ በተለይ የሲዳማ ህዝብ ትግሉን ሲያካሂድ ከአጎራባች ከሆነው ከኦሮሞ ህዝብ ጋር ነው። በተለይ ደግሞ ነባር የሆኑ የፖለቲካ ድርጅቶችም አብሮ ሲታገሉ ነበር። ከኔና ከርሶ እድሜ በኋላም ያሉት እነ እጀቶና ቄሮ በትብብር ትግል እንዳደረጉ ነውና አብዛኞቹ ከአዋሳ የመጡልን አስተያየቶች ቄሮና እጀቶ ተባብረው ያደረጉት ትግል ለዚህ ትልቅ አስተዋጽኦ አድርጓል የሚል ነገር አለና እርሶስ ምን ይላሉ? ቅድም የገለጽኩት ይሄ ነው። ወጣቱ ግንባር ቀደም ሆኖ ይሄን ትግል ከፊት ሲመራ ነበረ። አመራሩንም ሲደግፍ ሲያታገል ነበረ። ይሄን ትግል ደግሞ እንደገለጽከው የኦሮሚያ ወጣቶች በዋናነት ይህንን ትግል ሲያግዙ ነበር። በተለያየ ሁኔታ አይተው ከሆነ አምና የነበረው የፊቼ ጨንበላላ በዓል ኦልሞስት የኦሮሞ ብሔረሰብ እንደውም ስንነጋገር ነበር። ይሄ በዓል የኦሮሞ ነው፣ የኦሮሞ ብሔረሰብ ኦልሞስት በሚመስል መልኩ የኦሮሞ ወጣቶች ከሲዳማ ወጣቶች ጋር እናቶች፣ አያንቶች ከሲቄ ከሚባለው ሲንቄ እናቶች መጥተው በጋራ እያከበሩ የነበሩበት ነበሩ። የኛ የአገር ሽማግሌዎች ከአባ ገዳዎች ጋርና በጣም ከለርፉል ነበረ። አክቹአሊ የኦሮሚያ ወጣቶች ብቻ ሳይሆን ከተለያዩ ብሔር ብሔረሰቦች ከሶማሌ መጥተዋል፣ ከአፋር፣ ከአላባ፣ ከከምባታ ከሁሉም
ብሔር ብሔረሰቦች መጥተው በዓሉ የኔ ነው ብለው በጋራ ያከበርንበት ሁኔታ ነው የነበረው። ይሄ ብቻ ሳይሆን የኦሮሞ ብሔረሰብ የሚያከብረውን ደግሞ በፍንፍኔ የኢሬቻ በዓል ፍንፍኔ ላይ ኢሬቻ በዓል ሲከበር አይተው ከሆነ የሲዳማ እስከሚመስል እዚህም ደግሞ የተከበረበት ሁኔታ አለ። ይሄ የህዝብ ለህዝብ መተሳሰር ዛሬ ተፈጠረ። ወጣቶቹ ይፈጠሩት አይደለም። ትላንት የነበረ በጋብቻ በዝምድና በአካባቢ በጉርብትና አብሮ የኖረ ህዝብ ነው። ባህሉም ታሪኩም በጣም የሚጎራረስ የሚቀራረብ ህዝብ ነው። ይሄንን አስመልክቶ ደግሞ እነዚህ ወጣቶች ትግሉን እየመሩት እርስ በርስ ልምድ የተለዋወጡ የኦሮሚያ ወጣቶች ለሲዳማ ወጣቶች ልምድ እያካፈሉ ሲዳማ ወጣቶች ለኦሮሚያ ልምድ እያካፈሉ አብረው ትግሉን የመሩበት ሁኔታ ነው የነበረው። ዛሬም ደግሞ ለዚህ ትግል ውጤት ትልቅ እውቅና የሚሰጣቸውና ምስጋና የሚሰጣቸው ጭምር ናቸው። ቅድም በመግቢያ እንደገለጽኩት ማለት ነው። ጥሩ እንግዲህ አሁን የስልጣን ርክብክብ እንግዲህ ዛሬ እንደሚደረግ ነውና ወይ ደግሞ አሁን እኔና እርስዎ እየተነጋገርን እያለን ፈጸምም ሊሆን ይችላል። እንዴት ነው እስኪ የስልጣን ርክብክብ ከደቡብ ክልል ምክር ቤት ወደ አሁን ወደ አዲሱ የሲዳማ ክልል ርክብክቡ በምን መልኩ ነው የምተላለፈው? ርክብክቡ ዛሬ የሚደረገው በክልል ምክር ቤቱ የክልል ምክር ቤቱ አፈ ጉባኤ የሆኑት የተከበሩ ወይዘሮ ሄለን የሚያደርጉት የደብዳቤ በመስጠትና ይፋዊ የሆነ ርክክብን ወይም ደግሞ የደቡብ ክልል ብሔረሰቦች ምክር ቤት ወደ ሲዳማ ዞኖችንና በአዋሳ ከተማ ያሉ የዞኑ ምክር ቤት አባላት በተገኙበት የሚሰጥበት ርክክብ ነው። ይህንን ካደረጉ በኋላ የሲዳማ ክልል ደግሞ ራሱን ለማደራጀት ሰፊ ርቀት እየሄደ የተለያዩ ዶክመንቶችን፣ ሰነዶችን፣ ህጋዊ ማዕቀፎችን ከህገ መንግስት ጀምሮ ሲያደራጅ፣ ሲያረቅ፣ ሲገመግም፣ ሲያስተካክልና የተለያዩ አደረጃጀቶችን፣ ዞኖችን፣ ወረዳዎችን ከቢሮ ከክልል ጀምሮ ያሉትን ነገሮች ሲያደራጅ ነው የቆየው። ቀጥታ ከዛ ከተረከበ በኋላና ከክብርት አፈጉባኤዋ ይሄንን ላውንች ከተደረገ በኋላ ወስዶ ወደ ራሱ አደረጃጀትና የራሱን ክልል ወደ መመስረት የራሱን ፕሬዝዳንት ወደ መምረጥ የራሱን ካቢኔ ወደ መምረጥና ዞኖችን፣ ወረዳዎችን፣ ቀበሌዎችን ወደ ማደራጀትና የህዝቡን ተጠቃሚነት ወደ ማረጋገጥ ይገባል ማለት ነው። ይፋይ ጥሩ ነው። ከዛ እንግዲህ እናንተ በፌዴራልም በተለያዩ ቦታ ያላችሁ የክልሉ ባለስልጣን በምን መልኩ ነው እዛ ውስጥ አስተዋጽኦ ለማበርከት ዝግጁ የሆናችሁት? በተለይ አዲስ ክልል በመመሰረትበት ጊዜ ቀላል እንደማይሆን ነውና በምን መልኩ ልትረዷቸው ነው? ዛሬ ክልሉን መረካከቢያ ሰነድ ወይም ደብዳቤ በደረሰን ወይም ይፋዊ ርክክብ በሚደረግበት ቀን ላይ ብቻ ሳይሆን እና ከዚህ በኋላ ብቻ ሳይሆን በየትኛውም ደረጃ ያለ ከፌዴራል ጀምሮ ያለው አመራር በሚፈለግበት ሁኔታ ሁሉ ሪፈረንደሙ ሲካሄድ ብዙ ውጣ ውረዶችና ብዙ ስራዎች በጋራ መስራት ማለፍ የሚጠበቅብን ጉዳዮች ነበሩ። እነዚህን ሁሉ በጋራ ነው ስንሰራቸው ስንደጋገፍ የነበረው። በወቅቱ የነበረው የዞኑ አስተዳደር የዞኑ አመራሮች በሚጠይቁንና በሚያስፈልገው ድጋፎች አብረን ወርደን እየደገፍን የቆየ ነው። ከቀበሌ እስከ ወረዳ እስከ ዞን መተን አብረን በጋራ ነው ስንሰራ የነበረው። በሚያስፈልገው ነገር ሁሉ እነዚህ ሰነዶችም ሲዘጋጁ የተለያዩ ኮሚቴዎች ተደራጅተው ከፌዴራልም ያሉ ምሁራን፣ አመራሮች፣ የአገር ሽማግሌዎች የተለያዩ አካላት ትልቅ ግብአት እንዲሰጡ ተደርጎ በጋራ ውይይት የተደረገ የተሰራ ሰነድ ነው። እነዚህ ሰነዶችም ሲዘጋጁ ድጋፉ ነበረ፣ ክትትሉ ነበረ ማለት ነው። አሁንም ክልሉ ሲመሰረት ቀጣይነት ላለው የኢኮኖሚ ሽግግር ማህበራዊ ጉዳዮች ይሄ አመራር ከፊት ያለው አመራር ከፌዴራል እስከ ዞኑ ያለው አመራር በጋራ የሚሰራና በሚፈለገው ነገር ሁሉ በሚጠየቅበት ድጋፍና ክትትል ሁሉ የሚያደርግ ነው የሚሆነው። ይሄ እስከዛሬ የተደረገ ነው ያለ ነው፣ ነገም የተደረገ የሚቀጥል ነው። እንግዲህ ዛሬ ርክክቡ ይፈጸማል። ከዛ በኋላ እንደ ሲዳማ ብሔር እንደ ክልል መቼ ነው ሰለብሬት የምታደርጉት ወይም ደስታችሁ? እንዳልኩ ሰለብሬሽኑን በትልቁ ነበር አቅደን የነበረው። እዛ ዞኑ ላይ እና ከተማ አስተዳደሮች ላይ ወረዳ ላይ ያለው እንዴት ይካሄዳል የሚል እቅድ ወጥቶ ትልቅ እቅድ ፕሮጀክት ተቀርጾ ነበረ ተንቀሳቅሰን የነበረው። ፌዴራል ላይ ያለን ደግሞ እንዴት ከሌሎች ብሔር ብሔረሰቦች ጋር እንደምናከብርም እቅድ አውጥተን የራሱን ኮሚቴ አደራጅተን ስራ ጀምረን ነበረ።
በሀገር አቀፍ ደረጃ ብቻ ሳይሆን በተለያዩ የዓለም ሀገራት የሲዳማ ተወላጆች አሉ እዛ ያለው ደግሞ የውጪ ስራዎችም እንዴት ይሰራሉ የሚል የራሱን የሆነ የውጪ ጉዳይን የሚከታተል ኮሚቴ አደራጅተን ትልቅ ንቅናቄ ጀምረን ይያለ ነው ይሄ ተከሰተው ይሄ በመሆኑ አሁን ጠበብ ተብሎ የሚደረግም ቢሆንም ቀኑን አይተዋል ያዩትንና የወሰኑበትን ቀን ይፋ ያደርጋሉ አያንቶች ናቸው የሚወስኑት ነው አዎ ይሄንን ቀን አይተው ይፋ ሲያደርጉ ሴሌብሬሽኑ በቅርብ ጊዜ የሚሆን ነው የሚመስለው ተንታቲቭሊ ተያዘ ቀን አለ ግን በዚህ ደረጃ ላውንች ስላልተደረገ ይሄ ዛሬ የሚሆነው ሰርሞኒ ካለቀ በኋላ ርክክቡ ከህዝብ ጋራ ሴሌብሬት የምናደርግበት ቀን ይፋ ይሆናል ማለት ነው እንደምቸኩሉ አቃለሁኝ የዘሮ ብዙነሽ መጨረሻ ላይ እንግዲህ በድጋሚ ደስታዎትን ለሲዳማም ይሁን ለሌሎች ብሔር ብሔረሰቦች እንዲገልጹ እድል ሰጣውታለሁ በዛም ላይ እንደው ደስታዬን መግለጽ ነበረብኝ የቀረ ነገር ጨምርበታለሁ ካሉ መድረኩ ለሰውልክ በጣም አመሰግናለሁ በዚህ ትግል ሂደት በዚህ ለአስጨራሽ ትግልና ጊዜ ከጎናችን ለነበሩ ለሁሉም ብሔር ብሔረሰቦች ለኢትዮጵያ ብሔር ብሔረሰቦች ለፌደራሊስት ኃይሎች ይሄንን ደግሞ ሲደግፉን ለነበሩ ለተለያዩ አመራሮችና ከፊት ሆነው ሲመሩን ለነበሩ እንዲሁም ደግሞ ይሄንን ትግል እንዲቀጣጠል አንድም ጊዜ ሳይቀዛቀዝ ወደ ኋላ እንዳይመለስ ዋጋ እየከፈሉ መስዋዕትነት እየከፈሉ ሲያንቀሳቀሱ የነበሩ የብሔሩ ተወላጆች ወጣቶች እናቶች ሴቶች አባቶች ሽማግሌዎች ሁሉም ለዚህ ቀን ይሄ ብሔረሰብ ይሄንን ራስን በራስ የማስተዳደር የዘመናት ጥያቄውን የተቀዳጀነበትን ቀን ለመድረስ ላደረጋችሁት ዋጋና መስዋዕትነት በራሴና በክልሉ በሲዳማ ክልል ህዝብ መግለጽ ይወዳለሁኝ እንኳን ደሳለን እንኳን ለዚህ ቀን ደረስን ይሄን ደግሞ በበላይነት ሆኖ ላገዘን ለረዳን ለፈጣሪ ለእግዚአብሔር ምስጋናዬን ማቅረብ ፈልጋለሁ እግዚአብሔር ይመስገን ሐዋለ ኢሊሾንከ ሐዋለ ጣንዶሞ ኮን ካልትናንከ ከሽትኖይ ማንራ ባላ ገላታንከ አርኘንከ ሀጊረንከ ኢሊሻ ሐስኔሞ ከምንም በላይ ላለፉት ዘመናት በ27 አመት ታሪክ ውስጥ ይሄ ጥያቄ ሲነሳ ሲመለስ ይሄንን ያነሳ አካል ሲገመገም ብዙ ነገሮች ሲሆኑ ያለፈበት ሂደት እንደሆነ የቅርብ ጊዜ ትዝታችን ነው ይሄንን ደግሞ አሁን ተቋቋመው ብልጽግና ፓርቲ የለውጡ አመራር ይሄን ሲመራ የነበረው የለውጥ ኃይል ይሄን ጥያቄያችንን ተቀብሎ በህጋዊ መንገድና በሰከነ ሁኔታ አስተናግዶ ዛሬ ለደረስንበት ቀን እንድንበቃ ለረዱን ለሁሉም ከፍተኛ አመራሮች ከክቡር ጠቅላይ ሚኒስትራችን ጀምሮ ላሉት ምስጋናዬን ማቅረብ ፈልጋለሁ በብሔሩ ስም ሆኜ ማለት ነው በጣም እኛም እናመሰግናለን ገለታንኬ ብያለሁ አለን ሎጌሻ ገላጤማ ማጋኖ እንግዲህ ወደ አድማጮቻችንና ተመልካቾቻችን የሲዳማን የክልልነት ጥያቄ እውን መሆኑን በተመለከተ ከብሔሩ ተወላጅና ከኢፌዴሪ ባህልና ቱሪዝም ሚኒስቴር ዴኤታ ከወይዘሮ ብዙነሽ መሰረት ጋር ያደረግነውን ቆይታ በዚህ እንቋጫለን እንግዲህ እኛም በበኩላችን እንደ ኦሮሚያ ሚዲያ ኔትወርክ ለሲዳማ ህዝብ ለሲዳማ ብሔር ተወላጆችና ለነጻነት ፈላጊዎች በሙሉ ለሌሎች ብሔር ብሔረሰቦች እንኳን ደስ አላችሁ በተለይ ለፌደራሊስት ኃይሎች እንኳን ደስ አላችሁ እንላለን ወይዘሮ ብዙነሽ ከልብ አመሰግናለሁ በጣም አመሰግናለሁ you mo eu fauf Haide borojima gufa you mo eu fauf Haide borojima jifa you mo eu fauf Haide borojima jifa you mo eu fauf Haide borojima gufa you mo eu fauf Haide borojima gufa you mo eu fauf Haide borojima jifa you mo eu fauf Haide borojima jifa you mo eu fauf
sunni tayana sharrote nikire rosaya urrize ulla tugebire minjiya mijiya gobena efire dagayara yani umoya michire irro tararu moji fichi majire hade borojima kufa yumo he ufauf hade borojima kufa yumo he ufauf hade borojima jifa yumo he ufauf hade borojima jifa yumo he ufauf mitu suramena mitu daramena makanu rapate to ataira dena no mena beto ya waji totiyena albiya inde danga sinifena hagida mino moda waro yawena hade borojima kufa yumo he ufauf hade borojima kufa yumo he ufauf hade borojima jifa yumo he ufauf hade borojima jifa yumo he ufauf Sidamu motima moto maya to gotilla motima maya to gotilla sidamu motima ite to kia gotilla motima ite to kia gotilla sidamu motima moto maya to gotilla motima maya to gotilla sidamu motima ite to kia gotilla motima ite to kia gotilla Ode corona no mani carraca vesa no mani ejeto ya ejersa ho quiero de gedensa baraha ho ba no mani hamariga no mani ejeto ya ejersa ho quiero de gedensa Wala pote karramani hato hallo tanno mani ejeto ya ejersa ho quiero de gedensa Bagatunni banno mani agelose tanno mani ejeto ya ejersa ho quiero de gedensa Dihige moyino mani dinu fugeshino mani ejeto ya ejersa ho quiero de gedensa Manni sira mate sira umo saete uino manni ejeto ya ejersa ho quiero de gedensa Sidamu motima moto maya to gotilla motima moto maya to gotilla Sidamu motima ite to kia gotilla motima ite to kia gotilla Bireno ke gofi mani dinu fule gofi mani ejeto ya ejersa ho quiero de gedensa Shamanna o gofi mani gofeda ke lo simani ejeto ya ejersa ho quiero de gedensa Nagellete gofi mani ellete gofi mani ejeto ya ejersa ho quiero de gedensa Giraite gofi mani konkelite gofi mani ejeto ya ejersa ho quiero de gedensa Konami kui maju kito gofi mani ejeto ya ejersa
ejjeetto yaa ejersa geedote gadensa madaadharaa ettu fulee reeshaase hogimanni ejjeetto yaa ejersa geedote gadensa sidaamu mootimmaa mootummaa yaa togootillaa sidaamu mootimmaa ejjeetto kiyaa gootillaa አድማጮቻችንና ተመልካቾቻችን የሲዳማ ክልል እውን መሆንን በተመለከተ ዝግጅታችን አሁንም እንደቀጠለ ነው። ለብሔሩ ተወላጆች አሁንም ተመልሰን እንኳን ደስ አላችሁ እያልን አሁን ደግሞ ሌላ እንግዳ ይዤ ቀርብ ያለው እንግዳዬ ከአዲስ አበባ ዩኒቨርሲቲ ወይ ደግሞ ከፍንፍኔ ዩኒቨርሲቲ ዶክተር ሽፈራው ሙላታ ናቸው። ዶክተር እንኳን ደህና መጣ። እንኳን ደህና ቆየህ። እንኳን ደስ አለ። እንኳን አብሮ ደስ ያለ። እስኪ ደስታ ምን ይመስላል ዛሬ? በርግጥ ደስታችን ዛሬ አልነበረም መከበር የነበረበት። ምክንያቱም የሲዳማ ሬፈረንደም የተካሄደው ህዳር 10 2012 ዓ.ም ነው። ከዛ በሁለት ሳምንት ጊዜ ውስጥ ነው የምርጫ ቦርድ አጠቃላይ ቁጥራውን ውጤቱን ለኦፊሻል ያሳወቀው ማለት ነውና የ97.5% ድምጽ ነው የተገኘው። ከዛ በኋላ ለሰባት ወራት ሲንከባለል ቆይቶ በርግጥ አንዳንድ ነገሮችን መረዳት የምንችላቸው አለ። የደቡብ ክልል ምክር ቤት መሰብሰብ አልቻለም። ህዝቡ ሬፈረንደም ወስኗል። ተሰብስቦ የግድ ማጽደቅ ለማጽደቅ የሚባል ነገር የለውም። ቮት የሚያደርጉት ነገር የለም። ይሁን እንጂ በራሳቸው የፖለቲካል ምክንያት ሲንከባለል ቆይቶ ዛሬ ላይ ደርሷል። ቢዘገይም የሲዳማ ክልል በኦፊሻል ሪኮግኒሽን አግኝቷል። ህገ መንግስቱ ላይ እንደምታውቀው አንቀጽ 47 ቁጥር 3 ላይ አንዱ የምትቀረው ማሟያ የድሮ ክልል ለአዲሱ ክልል ስልጣን ሲያስተላልፍ የሚል ስላለው የሱ ርክክብ ነው ዛሬ የሚካሄደው። እንግዲህ ከውስጥ አንዳንድ ምንጮች እንደምንሰማ ዛሬ ከቀኑ ምሽቱ 12 ሰዓት ላይ ይፈጸማል ተብሎ ይጠበቃል። ከዛ በፊትም ከተፈጸመ ተከታትለን የምንዘግብ ይሆናል። እስኪ ዶክተር ዛሬ የደስታ ቀን ነው በተለይ ለሲዳማ ብሔር ተወላጆች እንዲሁም ለፌዴራሊስት ኃይሎች ለብሔር ብሔረሰቦች ሁሉ የደስታ ቀን ነውና እስኪ ደስታህን በምን መልኩ ትገልጻለህ? ደስታዬን እንግዲህ አሁን ኮቪድ ባይሆን ኖሮ ከሌሎች ወንድሞቻችን ጋር እስኪ ለሌሎች ወንድሞቻችን ንገራቸው ደስታ እንኳን አብሮ ደስ ያለን ማለት ፈልጋለሁ። በተለይ የሲዳማ ፖለቲካ በቅርብ ጊዜ ውስጥ በኢትዮጵያ ፖለቲክስ ውስጥ ትልቅ ቦታ አግኝቶ ነበር። ደጋፊም ተቃዋሚም ነበረው። የሚደግፉትም የራሳቸው ምክንያት አላቸው፣ የሚቃወሙትም የራሳቸው ምክንያት አላቸው። እኔ እንደውም አንድ ጽሁፌ ላይ ምን ብዬ ነበር? ሲዳማ ቪየትናም ኦፍ ኢትዮጵያ የሚል ጽፌ ነበር። ምን ለማለት ነው በዛን ሰዓት የነበረው? ካስታወስክ ይሄ ኢንዶ ቻይና የሚባለው የኤዥያ ሪጅን ሶሻሊዝም እየተስፋፋ ሲመጣ አሜሪካ ኢንተርፊር ለማድረግ ገብታ ነበረ። ምክንያቱም በእነሱ ዶሚኖ ቲዮሪ የሚሉት ነበራቸው። አንደኛው ስቴት ወደ ሶሻሊዝም ከገባ የሚቀጥለው ፎልአውት እያረገ ተያይዞ ሁሉም እንደዚህ ይሄዳል የሚል አይነት ነገር ማለት ነው። ስለዚህ ሲዳማ ክልል ሆኖ በሚወጣበት ጊዜ ሌሎቹም የሲዳማን ዱካ ተከትለው የራሳቸውን የክልል ጥያቄ እየጠየቁ ሲሄዱ ህብረ ብሔራዊ ፌዴራሊዝሙ ሊጠናከር ይችላል፣ እንቀለብሰዋለን ብሎ የሚያስቡት ወደ ኋላ መቀልበስ የማይቻልበት ደረጃ ያደርሳልና ሳይቃጠል በቀጠል ብለው ሲዳማን ለማጥፋት በጣም ብዙ አይነት ትግል ሲካሄድ ነበር። የምታስታውሰው ነው። በአዲስ አበባ ውስጥ ያሉ ሁሉም አይነት ሚዲያዎች ማለት ይችላል ራሳቸውን የኢትዮጵያ አንድነት ጠበቃ የሚሉት ስቲል ቱዴይ የሚጮሁት አይነት ነገር አለ። ነገር ግን በሲዳማ ህዝብ ጥንካሬ በፌዴራሊስት ኃይሎች ድጋፍ በተለይ የኦሮሞ ፖለቲከኞች አክቲቪስቶች ከፍተኛ የሆነ ድጋፍ ሲያደርጉልን ነበር። በሚዲያ በኩልም O.m.n በዚህ አጋጣሚ ምስጋናዬንም በደንብ ላቅርብና የህዝብ አይንና ጆሮ መሆኑን በእውነተኛነት ያስመሰከረበት ሁሌም የምናመሰግነው የነበረ ነው። ስለዚህ ይህንን ድሉንም በአጠቃላይ አስመልክተን የደገፉንንም እናመሰግናለን ለማለት የተቃወሙንም ካሁን በኋላ ምንም ቁርሾ በእኛ በኩል የቀረ የለም
የአንድ ሀገር ልጆች ነን። ሲዳማ በኢትዮጵያ ውስጥ የራሱ መብት ማስከበር እንጂ የመገንጠል ጥያቄ አላነሳም። ስለዚህ አሁን ክልል ሆነናል። የኢትዮጵያን አንድነት ዲሞክራሲያዊ ፌዴራሊዝምን አብረን ለማጠናከር አብረን ወደፊት እንጓዝ የሚል ትልቅ ዝግጅት ለማድረግ እየታሰበ እየተዘጋጀ እንደነበር አውቃለሁ። ይሁን እንጂ በኮሮና ምክንያት እሱን ማድረግ አልቻልንም። ግን እንዲሁ ባለንበት በየቦታው የምናመሰግነው ማመስገነናል። ለወደፊቱም በደንብ እንሄዳለን ብዬ አስባለሁ። እስኪ እንግዲህ በፊት እነኚህ አብዛኞቹ ክልሎች በፊት የተቋቋሙ ክልሎች ናቸው። በህዝበ ውሳኔ ለመጀመሪያ ጊዜ የወጣው ሲዳማ ይመስለኛል። እና የሲዳማ ህዝብ በህዝበ ውሳኔ የራሱን ክልል ዛሬ ማግኘቱ ምን ኢምፕሊኬሽን አለው? ምን እንደምታለው? አንድ ዲሞክራሲ መለማመጃ ነው። ካስታወስ ህገ መንግስቱ በወረቀት ላይ ያለ ነው። ላይቭ አልነበረም እስከ ዛሬ ማለት ነው። ምን ማለት ነው? ነፍስ አልተዘራበትም። ህገ መንግስቱ ላይ የተጻፉት የተወሰኑ ጊዜዎች ሪፈር ማድረግ ሲፈለግ ብቻ ነበር የሚነሳው ማለት ነው። በተለይ የህዝቦችን መብት የሚመለከቱ አንቀጾች ይህንን ለመጀመሪያ ጊዜ ሲገፋበት ላለፉት ከለውጡ በፊት በነበሩት 27 ዓመታት ጥያቄው ሲነሳ ሲዳፈን የከረመ ህገ መንግስቱን የራሱን ህገ መንግስት ሲጥስ የነበረበት ሂደት ነበረ ማለት ነው። ነገር ግን በዚህ ከለውጡም በተያያዘ በሌላም አይነት መልኩ የሲዳማ ጥያቄ አቴንሽን አግኝቶ ገፍቶ መጥቶ ህገ መንግስቱ ነፍስ እንዲዘራበት ሆነ ማለት ነው። ከሲዳማ ቀጥሎ ነው አሁን ቅርብ ጊዜ የህገ መንግስት ትርጉም የሚለው ዲቤት ወይንም ክርክር የመጣው ማለት ነው። ከዛ በፊት ህገ መንግስት ላይ ምንም አይነት ክርክር ተካሂዶ ምንም አይነት ኢንተርፕሬቴሽኖች ተደርጎ አይታወቅም ማለት ነው። ስለዚህ አንደኛው የሲዳማ ሬፈረንደም አካሄዱ ተምሳሌትነቱ ዲሞክራሲ መለማመዳችን ነው። ህገ መንግስታዊ ስርዓትን በስራ ላይ ያዋልን የመሄዳችን ጉዳይ ነው። ሁለተኛ የብሔር ብሔረሰቦች መብት በኢትዮጵያ በዲሞክራሲያዊ በፌዴራላዊ ዲሞክራሲ ኢትዮጵያ እንዲከበር እየተከበረ መሄድ ወደማይቀለበስበት ደረጃ መድረሱን ማረጋገጫ ነው። በምንም አይነት ካሁን በኋላ የህብረ ብሔራዊ ፌዴራሊዝምን ህዝብ መብት ወደ ኋላ መመለስ መጨፍለቅ እንደማይቻል ትልቅ ተምሳሌት ነው ሲዳማ። ስለዚህ የሌሎች መብቶች የመሳሰሉት በተለይ በህዝቦች መብትና በዲሞክራሲ ራይት በእነኚህ በሁለቱ በሰፊ ማየት የምንችል ይመስለኛል። ፌዴራሊስት ኃይሎች የሲዳማ ክልል መሆን እንደ አንድ ድል ይቆጥራሉ። በሌላው ወገን ያሉ የአንድነት ኃይሎች ወይ ራሳቸውን የሚሉ ወይ ደግሞ አህዳውያን የሲዳማ ጅምር ሌሎችም ጥያቄ እንዲያነሱና በተለይ ደቡብ እንዲበታተን ምክንያት ሆኗል ብለው አስተያየት ይሰነዝራሉ። ሌሎቹ ጥያቄ ማቅረባቸው በሀገሪቷ ላይ የሚደቅነው አደጋ ምንድን ነው? ሲዳማ ስለዛ ምሳሌ መሆኑ መነሳት ነበረበት። እስኪ ምን ትላለህ? ክፋት ካልሆነ ደጀኔ ምንም የሚደቅነው አደጋ የለም። ህዝቦች መብታቸውን ራሳቸውን በራሳቸው ማስተዳደር ለሌላው ህመም የሚሆንበት ምክንያት ምንድን ነው? በጣም ከሚገርመኝ ደቡብ ተጠፍንጎ በሙሉ የብሔር ብሔረሰቦች እስር ቤት ሆኖ የቆየው ክልል አዲስ ማንነት ሰጥተው ደቡባዊ ማንነት ፈጥሯል ብለው ጭፍን ያለ አመለካከት ሲያወሩ ስሰማ በጣም ይገርመኛል። ከየት ተፈጠረ እንደዚህ ያለ አዲስ ማንነት ጠፍጥፈው ለህዝቦች የመስጠት አይነት ነገር ማለት ነው? የድሮ ኢህአዴግ እኮ ሞክሮታል እኮ ወጋ ጎደ ብሎ ኦሞቲክ ህዝቦችን ለራሳቸው እኮ አዲስ ቋንቋ ጠፍጥፎ ሊሰጣቸው ሞክሯል። እንደ ኤስፔራንቶ አይነት ነገር ማለት ነው። ምን ልል ባጭሩ ሲዳማ ክልሉ ነው መውጣቱ ሌሎቹ አስፓየር እንዲያደርጉ ኦልሬዲ ያርጓቸዋል። ስለዚህ የራሳቸውን ሰልፍ ዲተርሚኔሽን ህገ መንግስቱ ላይ ተቀመጠውን ይህን እንዲወስኑ ያበረታታቸዋል፣ ያስችላቸዋል። ግን ለዚህ ሀገር እንደውም ችግር አሁን እየታየ ላለው ችግር እንደ ሲዳማ አይነቶቹ ክልል መጠየቅ ደቡቦች ደግሞ የራሳቸውን ክልል መጠየቃቸው ነው እና እንደውም ሌሎች አካላት ደግሞ ይሄን መደገፋቸው ለዚህ ሀገር ጥሩ አይደለም ምሉ ወገኖች አሉና በተለይ እናንተ ዛሬ ክልልን መሆን መብታችሁን ስታገኙ እዚህ ላይ ምን አስተያየት አላችሁ? ወደ ኋላ አንድ ቀላል ምሳሌ ታሪክ ልመልስ። ኤርትራን በንጉሱ ጊዜ ኤርትራውያን መብት በመጠየቃቸው የፌዴሬሽን መብት ነበር የጠየቁት።
እና ኤርትራ ባድ ቦይ ኦፍ ኢትዮጵያ ነበር የምትባለው። ፕሮብሌም ቻይልድ ኦፍ ኢትዮጵያ ሁሉ ይሏት ነበር። ልክ ሲዳማንም ባድ ቦይ ኦፍ ኢትዮጵያ። ምክንያቱም መብትን በጠየቅ ቁጥር መብትን ማፈን የሚፈልጉት አንተ እንዳስቸጋሪ ልጅ ነበር የሚያዩት ማለት ነው። ለምን ኢትዮጵያን በሚያጠናክር አይነት መልኩ የህዝቦችን መብት ሪኮግናይዝ አድርገን ለምን አንሄድም? በጣም ከሚገርመኝ ነገር አብዛኛው የኢትዮጵያ ፖለቲካ በ19ኛው ሴንቸሪ በዛ ስሜት ውስጥ ተቸንክሮ ያለው 85 በዋትኤቨር ፐርሰንቴጅ ማውጣት ቢያስፈልግም የኢትዮጵያ አንድነት ጠበቃ የሆኑት ብሔር ብሔረሰቦች ናቸው ዛሬ። ሌላው የኢትዮጵያ አንድነት ጠበቃ ነኝ ራሱን ለራሱ ማረግ የሰጠው ቅባ ቅዱስ ሳይቀቡ ራሳቸውን የኢትዮጵያ ጠበቃ ያረጉ ለኢትዮጵያ አንድነት አደጋ የሚሆኑ ይመስለኛል። ምክንያቱም ህዝቦች መብታቸውን በጠየቁ ቁጥር መብታቸውን ለማፈን ሲቀሳቀሱ ህዝቦች እጃቸውን አጣጥፈው አይቀመጡ፣ መብታቸውን አስፓየር ያደርጋሉ። ስለዚህ ብሔር ብሔረሰቦች መብት ይከበር ነው የምለው። አሁን የዚህ ድሉ ባለቤት እንግዲህ ሲዳማ ዛሬ 10ኛው ክልል ሊሆን ነው ወይም ሆኗል። የዚህ ድሉ ባለቤት በዋናነት ማን ነው? ምክንያቱም አንዳንድ ቦታ ላይ በምንሰነዘሩ አስተያየቶች አሉ ለሲዳማ የክልልነት መብት ሰጥተናል የሚሉ ወገኖች ስላሉ፣ ለመሆኑ የዚህ ድል ባለቤት ማን ነው? የድል ማንኛውም ነገር ከትግሉ ካለቀ በኋላ ባለቤት ነኝ ሽሜ ይመጣል። ይሄ በታሪክ የሚያጋጥም ነው። በመንግስታት በጄኔራሎች መካከል ጦርነትን አሸንፈው ከጨረሱ በኋላ ሁሌ እንደዚህ ያለ ክሌም በማድረግ ግጭቱ ሲገቡ እናያለን። ባጭሩ በእኛ ኮንቴክስት የምመልስልህ የዚህ ድል ባለቤት የሲዳማ ህዝብ ነው። ይህ ትግል የተነሳው ዛሬ አይደለም። ላለፉት ከምኒልክ አስተዳደር ስር ሲዳማ ከገባበት ጊዜ አንስቶ የሲዳማ ህዝብ እጁን አጣጥፎ አልተቀመጠም። በተለያየ በግለሰቦች ደረጃ ባልተቀናጀ ሁኔታ ሙሉ ሲዳማን ባላቀፈ ሁኔታ በተበታተነ ሁኔታ የራሳቸውን ትግል ያካሄዱ ነበር። ፎርማል በሆነ አደረጃጀት ከ1970 ጀምሮ ሶማሌ ድረስ ተኪዶ የትጥቅ ትግል ሲካሄድ ከፍተኛ ትንቅንቅ ከደርግ ሰራዊት ጋር ሲደረግ ነበር። ይህም የተደረገው ትግል በኤስኤልኤም መሪነት ነበር እና በአጠቃላይ አንድ ወገን ወይ ደግሞ አንድ አካል ልጨርስልህና ከዛ በኋላ ባለው በዚህ በኢህአዴግ ጊዜም የተለያዩ ትግሎች ይካሄዱ ነበር። ብዙ ምሁራን ህይወታቸውን ገብረውበታል። ብዙ ህዝብ ተሰደውበታል። ብዙ ወጣቶች ተፈናቅለዋል። ወደ ቅርብ ጊዜው ደግሞ ስትመጣ ባለፉት 2 ዓመት ተኩል የሲዳማ ወጣቶች እጅቱ በሚል ተደራጅተው ከፍተኛ ትንቅንቅ ሰላማዊ ትግሉን ሲመሩ ሲያቀጣጥሉ ነበር። ይህን ሁሉ ስታይ ትግሉ ልክ እንደ ዱላ ቅብብል ተከታትሎን የመጣው ማለት ነው። የመጨረሻው ትውልድ ዱላ ቅብብሏን የመጨረሻው ሪሌ ይዞ መስመሩን የገባው ድሉን ለብቻ ሰጠው። ከመጀመሪያው እስከ መጨረሻው ነው ሽልማቱ የሚኖረው ማለት ነው። ስለዚህ የሲዳማ ህዝብ ለዘመናት ያደረገው ትግል ዛሬ ተጀመረ ሳይሆን ከኋላ ከአባቶቻችን ጀምሮ ትግሉን መስዋዕትነት ሲከፍሉ ያለፉ ዛሬ በህይወት ያሉት በአመራሩ፣ በወጣቱም፣ በሴቶችም፣ የሃይማኖት መሪዎችም ሲዳማ የተባለ ሁሉም አስተዋጽኦ ያደረገበት ድል ነው። እንግዲህ አሁን በተለይ ከሬፈረንደሙ ጋር በተያያዘ እጅቶች በብዛት ታስረው ነበር፣ ምሁራንም ታስረው ነበር፣ ተወሰኑት ተለቋል። አሁንም እስር ቤት ያሉ አሉ። እንግዲህ የታሰሩት ራስን በራስ የማስተዳደር መብት ጥያቄ ጋር በተያያዘ ሊደረግ በነበረው ሬፈረንደም ነውና እስካሁን እስር ቤት አሉና ይሄኛውን ስታከብሩ ወይ ደግሞ ሴሌብሬት ስታደርጉ እነሱ እስር ቤት ናቸውና ምንድነው መሰማህ? ምንድነው ማስተላለፍ የምትፈልገው መልእክት? በስለ ያው እንደሚታወሰው የሲዳማ ሬፈረንደሙ መካሄድ የነበረበት ከሐምሌ 11 በፊት ነበር። ሐምሌ 11 2011 ምክንያቱም የሲዳማ ዞን ካውንስል ጥያቄውን ያቀረበው ሐምሌ 10 2010 ነበረ።
ይህም ማለት ምንድነው? ህገ መንግስቱ እንደሚለው 1 አመት ባልበለጠ ጊዜ ሬፈረንደም ይካሄዳል ይል ነበር። በተለያዩ የቴክኒካዊ ምክንያቶች ምርጫ ቦርድም ብዙ ጊዜ ለራሱ በዚህ ጉዳይ ምላሽ ሰጥቷል። እኛም እዚህ እናንተ ስቱዲዮ ቀርበን ክርክር ስናረግ የነበረበት ጉዳይ ነው። ሬፈረንደሙ ቀደም ብሎ መካሄድ ነበረበት። ይህንን መንግስት ሊቀለብስብን ነው በሚል ብዙ ወጣቶች ስጋት ውስጥ የገቡበት ሁኔታ ነበርና ከዛ ጋር ተያይዞ የታሰሩትን ልጆች መሰለኝ አንተ መጠየቀኝ። አቦ አስፈላጊ አልነበረም ያ ሁኔታ እንዲፈጠር መንግስት ምላሽ ቀደም ብሎ ሰጥቶ ቢሆን ኖሮ እዛ ጋር ባልተደረሰ ነበር የሚል እምነት አለኝ። በዚህ ምክንያት ተያይዞ የታሰሩ ልጆች ነበሩ። ከፊት ለፊት ፎር ፍሮንት የነበሩት እጀቶች የታሰሩት ተፈተዋል። የቀሩትም የታሰሩት በሲዳማ የክልልነት ጥያቄ ስለሆነ አሁን የክልልነቱ ጥያቄ ምላሽ ስላገኘ በዚህ አጋጣሚ መንግስትም ወደ ሰፊነት አሳይቶ አሁንም ባለው ወቅታዊ ሁኔታ የኮሮና ቫይረሱንም አስመልክቶ እነኝን የቀሩትን ወጣቶች ይፈታል የሚል ሙሉ እምነት አለኝ። የታሰሩት እነኚህ ብቻ ሳይሆኑ የቀድሞ የአዋሳ ከተማ ከንቲባን ጨምሮ በ2010 የፊቼ በዓል አከባበር ተከትሎ የታሰሩ ብዙ ወገኖቻችን አሉ በሆሳና። እሱም ቢሆን አላስፈላጊ ግጭት እንዲፈጠር ሎካል ፖለቲካል አክተርስ የፈጠሯቸው አይነት ነገሮች አሉ። ይሄም ቢሆን በእርቅ ከወላይታ ጋር በሰላም በእርቅ ጉማ ተከፍሎ በሲዳማም በወላይታም ወገን ያጠፉት በባህላዊ እርቅ እንዲታረቁ ተደርጎ ሁለቱም አንዱን ካሁን በኋላ እንደዚህ ያሉ ግጭቶች ስላንገባ ሲባል በቃለ መሐላ ያረጋገጡበት ሁኔታ ስለሆነ መንግስት አስሮ ሊያቆይ የሚገባበት ጉዳይ ስለማይኖር ሁሉንም በምህረት ቢለቃቸውና ቢፈታቸው በጣም ጥሩ ነው። የኮቪድ ወቅትም ስለሆነ ባላስፈላጊ ሁኔታ እስር ቤት ውስጥ ሆነው ህይወታቸው አደጋ ላይ ከሚወድቅ በሆደ ሰፊነት ሌሎቹ እንደፈታው እነኝንም በእንደዛው እንዲፈታ እንማጸናለን። ጥሩ እንግዲህ እነሱ ጠበቆችና የሰብአዊ መብት ተከራካሪዎች ሰዎቹ ምንም ያጠፉት ነገር የለም መብታቸውን ስለጠየቁ እንደውም በአስቸኳይ መፈታት አለበት። መንግስት ወደ ሰፊ መሆን ብቻ ሳይሆን ያሰሩ አካላትም መጠየቅ አለባቸው የሚል ነገር አለና እሱን እንግዲህ ሌላ ጊዜ የምናነሳ ይሆናል። እስኪ ወደ እናንተ ደስታ እንመለስና ሲዳማ ዛሬ ክልል ሆነዋል። በተለይ በዚች በክልል ጥያቄ ወቅት በእጀቶና ቄሮ መካከል ጥሩ መናበብ ነበር። እንደገና ደግሞ በኦሮሞ ፖለቲከኞች አክቲቪስቶችና በሲዳማ የሚባል ነገር አለና በዚህ አጋጣሚ የምትለው ነገር አለ? በተለይ እጀቶንና አንዳንድ ወገኖች ቄሮን አይ እነሱ ቴሮሪስት ናቸው አሸባሪዎች ናቸው ስለነበር በዚህ በደስታ ወቅት ምንድነው የምትለው? ያሲን አረፋት እኮ ለረጅም ዘመን አሸባሪ ተብሎ ነበር የከረመው። ምክንያቱም የፍልስጤሞች መብት ስለጠየቀ ማለት ነው። ምን ልልህ ፈልጌ መሰለህ? ከዴፊኒሽኑም ማን ነው ማየው ነው። እጀቶች ቄሮች የነጻነት ታጋዮች ናቸው። ወጣቶች ስለሆኑ ኃይለኝነት ሊያሳዩ ይችላሉ። ነገር ግን አንግቦ የሚነሱት የህዝብን መብት ነው። የህዝብን ጥያቄ ነው የሚጠይቁት። የህዝብን ጥያቄ ግንባር ቀደም ሆነው ስለሚያቀርቡ ነው። ዛሬ ላለንበት ለውጥ እኮ የአንበሳውን ድርሻ የተጫወቱት እኮ ቄሮዎች ናቸው። ለምን ቴሮሪስት የምትለው? ምን አረጉ? መብት ስለጠየቁ ነው እንደዛ የምትለው? እጀቶች እኮ የሲዳማን ህዝብ ትግል ለረጅም ዘመን ሲንከባለል ሲጓተት የነበረውን እኮ በአጭር ጊዜ ውስጥ ሰላማዊ ትግል ምን ማለት እንደሆነ ለሌሎች ለኢትዮጵያ ወጣቶችም እኮ ትምህርት ያስተላልፉ ናቸው። ለምንድን ነው የማይሆን ስም የምንሰጠው ማለት ነው? ባይሆን እኔ የሚታየኝ ምንድን ነው በእኛ በኩልም ክልላችንን አግኝተናል። እንዴት ነው ይህን ለትግል የተነሳሳውን ወጣት ወደ ልማት አዙረን ከፍተኛ ወደ ሆነ ኃይል ፖዚቲቭ ፎርስ ቀይረን መጠቀም የምንችለው?
የሚለውን ማሰብና ፖዚቲቭ ቲንከር ሆኖ መሄድ ይሻላል እንጂ ስም ማጠልሸት መጠፋፋት ለሲዳማም ለኢትዮጵያ የማይጠቅም። ጥሩ እንግዲህ ጊዜያችን እየተገባደደ ስለሆነ እንኳን ደስ አላችሁ። በተለይ የሲዳማ ብሔር ተወላጆች ዛሬ ክልል ጥያቄያችሁ ምላሽ አግኝቷል። እንኳን ደስ አላችሁ እንላለን። በመጨረሻም በሲዳምኛ ቋንቋ ለሚመለከቱ የምትለው ነገር ካለ ማለት እንኳን አደረሳችሁ እንድትል እድሉን እሰጣለሁ በአንድ ደቂቃ ውስጥ። ሲዳሙ ደጋ ወማን ከራ ሀባሌ ቶቹ በር ማጋኖ ኬሩ ኢሊሽን ከ የያስሬሞ አንፎይንተ ገደ ለምድራ አሌኒኖ አልባ ሾሎ ድራ ብሬን ኩኖ አውሩን ከካይሴ ሻራማይ ከሽኖ ሞቲ ቴዎጂው ፍት ሊቶዳ ፍራዋላ ጌሞ የሞነ ትኒ ኡሚቴላ ተሻሮ ጣኖ ዲጎፊዮ ታንቴኖት ሻሮ ሎፖሂት አስኔቲ ሲዳሙ ዳጋራብኔ ሞቲታሃ ተነደምበተ ሄዳሲሳኖ ሻሮ አሲኖኒሁ ቀን ከጋሻ ጫለ ከከኔ ፌደራሊት ደሪኖ ኖን ከቤቆሽ ሀቴ አናኖ እለቱ ጋሲሳ ምንን ከራ ህንጌሞቴኖ ሂቶቲ ሎፖአብኔ ሞሁ ሂቶቲ ሲዳሙ ኡሞሲ ዳንዲዮሃ እኬ ቆቆሲ ጋሻራ ዳንዳን ታሃ ተነ ባላንካ ደንበተ ሄዳሲሳኖንከ ጣኖ ሀዋሌ ልሽንከ ሲዳማ ሀዋላ ጌጥቶ ሀዋላ ጌጥ ነው ሞየሞ። በጣም ከልብ እናመሰግናለን። በድጋሚ እንኳን ደስ አላችሁ ላለሁኝ። እንግዲህ ውድ አድማጮቻችንና ተመልካቾቻችን የሲዳማ ህዝብ የክልልነት ጥያቄ እውን መሆኑን አስመልክቶ ያዘጋጀ ነው ወይ ደግሞ ያደረግነው ቆይታ ለጊዜው በዚህ እንቋጫለን። በአዋሳ እየተካሄደ ያለውንም አንዳንድ ጉዳዮችን እየተከታተልን የምንዘግብ ይሆናል። ደጀኔ ጉተማ ነኝ። ደህና ቆዩ። አድማጮቻችንና